እንዴት ናችሁ ወዳጆቼ? ሁሉ ሰላም ነው? ያው ዛሬ ስለ ንግድ ብናወራ ብዬ አስባለሁ። አብዛኛው ማህበረሰብ ያው ንግድ መነገድ ይፈልጋል፣ የራሱን ቢዝነስ መስራት ይፈልጋል። ግን ንግድ መነገድም የራሱን ቢዝነስ ለመስራት ቢያስብ አብዛኛው ማህበረሰብ ከስጋት ነው የሚጀምረው። ስጋቱን 95ም አድርጎ ሊነሳ ይችላል። ምክንያቱ ምንድን ነው? ይህ በብዙ ዓመት የሰበሰበውን ገንዘብ አንድ ጊዜ የሚጀምረው ቢዝነስ ላይ ኢንቨስት አድርጎ ኪሳራን ይፈራል። ቀጥሎ ደግሞ የቤት ኪራይ ተከፍሎ የሰራተኛ ተከፍሎ ይተረፋል ወይ ብሎ ይጨነቃል። ሶስተኛ ደግሞ ከገቢዎች አንጻር ያልሰራበትን ግብር ቢጠይቁኝስ ብሎ ይፈራል። በዛ ምክንያት የራሱን ስራ ለመስራት በጣም ይፈራል። የዚህ ሁሉ ምሳሌ ሊሆን ግን የሚችለው ግን አንድ አለ። የሀገራችን ገበሬ አርሶ የሚያበላን አንድ ገበሬ መሬቱን ካለሰለሰ በኋላ የዘር ይዞ ይወጣል። መሬቱ ላይ ይዘራል። መሬቱ ላይ ከዘራ በኋላ ግን ኦልሞስት መሬቱ የሚያስፈልገውን ግብዓት ከሰጠ በኋላ ከፈጣሪው ጋር በጸሎት አታች ያደርጋል። ፈጣሪ ዝናቡ እንዲያዘንብለት፣ ፀሐዩ እንዲያወጣለት። ለምን አብዛኛው ማህበረሰብ ይታወቃል፣ ዝናብን ክረምትን ተጠቅሞ ነው አብዛኛው ገበሬ የሚዘራው። ግን ያ ገበሬ ዝናብ ላይዘንብ ይችላል ብሎ የያዘውን የእህል ዘር መብላት ይችላል። ያ የያዘውን የእህል ዘር ግን ሊበላ የሚችለው 2 ወር ነው። 100 ኪሎም 50 ኪሎም ሊሆን ይችላል ለእህል ዘር ያስቀመጠው። እሱንም ደግሞ 50 ኪሎ እና 100 ኪሎ 1 ወርም 2 ወርም ሊያበላው ይችላል። ያ የእህል ዘር ግን ዘርቶ ግን ፈጣሪውን በጸሎት ጠይቆ እሱ ደግሞ መሬቱንም ማረም ካለበት አርሞ ማስተካከልም መጎልጎልም ካለበት ጎልጉሎት ለመሬቱ የሚያስፈልገውን ነገር አድርጎ መጠበቅ ይሻለዋል። ምክንያቱ ምንድነው? 50 ኪሎም 100 ኪሎም የዘራው ተመልሶ ሲመጣ 50 ኩንታልም 100 ኩንታልም ሊያገኝ ይችላል ተብሎ ይታሰባል። አንድ ገበሬ በዘራው ልክ ነው፣ መሬቱ በሰጠው ልክ ነው ውጤታማ የሚሆነው ብዬ አስባለሁ። ስለሆነ ገበሬው መሬቱን በጣም ሲንከባከብ ውጤታማ መሆን ይችላል። እኛም የትኛውን ቢዝነስ ስንሰራ ምን ማድረግ አለብን? ለቢዝነሱ የሚያስፈልገውን ዋጋ ከፍለን የሚያስፈልገውን ስራ ሰተነው እኛ ጊዜያችንን፣ ጉልበታችንን፣ እውቀታችንን፣ ሙሉ ነገራችንን ሰተነው ከኛ የሚጠበቅብንን ካሟላን በኋላ የሚባርከው ፈጣሪ ነው። ችግሮችን ቢመጡ ከዛ ችግር አክሴፕት አድርገን ተረድተነው ችግሩን መፍትሄ እየሰጠን ማለፍ አለብን እንጂ ገና ለገና ኪሳራ ይመጣል ብለን ልንፈራ አይገባም። ኪሳራ ራሱ አንድ ትምህርት ነው። አብዛኛው ማህበረሰብ ከፍሎ የተማረ ነው። ስለሆነ እየሰራንም ብንከስርም ከኪሳራችን ተምረን ደግሞ ነገ ጠዋት ለምንጀምረው ቢዝነስ እንደ ግብዓት እንጠቀማለን። ለሁለተኛ ጊዜ ኪሳራ እንዳይመታን ከመጀመሪያው ኪሳራ እንማራለን እንጂ በፍርሃት ቢዝነሳችንን ልናቋርጥ አይገባም። የፈራ ነው ማጀት ውስጥ የሚገኘው፣ ያልፈራ በአደባባይ እውቅና ያገኛል። ሁላችንም ውጤታማ እንድንሆን አንድ እርምጃ ደፈር ብለን ወደፊት ልንሄድ ይገባል ብዬ አምናለሁ። ሰላም።